በዓለማችን ላይ በየዓመቱ ከ30 እስከ 50 ሚሊዮን ያህል ውርጃዎች በተለያዩ ምክንያቶች ይፈጸማሉ ተብሎ ይገመታል። እንደ ሩሲያ ባሉ አገሮች ብቻ በዓመት እስከ 1.4 ሚሊዮን ድረስ ውርጃዎች ይፈጸማሉ። ውርጃ በብዙ አገሮች በከፍተኛ ሁኔታ አነጋጋሪ ከሆኑ ጉዳዮች ውስጥ አንዱ ነው። ሰላም ውድ ተመልካቾቻችን፣ በዛሬው ፕሮግራማችን ስለ ውርጃ ጉዳቱንና እንዴት መከላከል እንችላለን በሚለው ጉዳይ ላይ እንወያያለን። ውርጃ ምንድን ነው? ውርጃ ሰው ሰራሽ የጽንስ ማጨናገፍ ማለት ነው። ውርጃን ለማካሄድ ከሚነሱ ምክንያቶች ውስጥ ዋናዎቹ የጤንነት ሁኔታና የኢኮኖሚ አቅም ማነስ ናቸው። በእነዚህ ዙሪያ የሚነሱ ሌሎች ጉዳዮች ልጅ ለማሳደግ የሴቲቱ ሞራላዊ ዝግጅት ማጣትና የህብረተሰቡ የጾታዊ ትምህርት ግንዛቤ አነስተኝነት ነው። በዚህ ምክንያት ውርጃ ማህበረሰባዊ ውርጃና ሕክምናዊ ውርጃ ተብሎ በሁለት ይከፈላል። ማህበረሰባዊ ውርጃ በዓለማችን እንዲሁ በሀገራችን ከሚደረጉ ውርጃዎች ሁሉ በጣም ቁጥር ይይዛል። ይህም የውርጃ አይነት በሺዎች የሚቆጠሩ ደጋፊዎች ወይም ተቃዋሚዎች በየጊዜው ወደ አደባባይ ያስወጣል። ይህ የውርጃ አይነት ኢትዮጵያን ጨምሮ በተለያዩ ሀገሮች ፈጽሞ የታገደ ሲሆን፣ አንዳንዶቹ ደግሞ በተለያየ መጠን የሚፈቅዱበት ሁኔታ አለ። ይሁንና ማገዱንም ሆነ መፍቀዱ የራሱ የሆነ ችግር ማምጣቱ አልቀረም። ይኸውም ውርጃ በሕግ በተከለከለባቸው ሀገሮች ሕገወጥ በሆነ መልኩ በመስፋፋት ከፍተኛ ጉዳት በማድረስ ይገኛል። በሰለጠኑ አገሮች ለምሳሌ እንደ ስፔን ሕጉ ስለማይፈቅድ አገልግሎቱ የሚሰጡ ድርጅቶች በመርከብ አቀፍ የውቅያኖስና የባህር ዳርቻዎች እየተንሳፈፉ አገልግሎት በመስጠት ሕጉን ይሸሹታል። ሕጉ ከቦታ ቦታ ስለሚለያይ ድንበር እያቋረጡ ውርጃ የሚፈጽሙ አሉ። ለዚህም ይመስላል ሰልፉን ልታቆመው ካልቻልክ ምራው የሚለውን አባባል በመተግበር የተለያዩ ሕጎችና ደንቦችን በማውጣት ውርጃን ሕጋዊ ከለላ ለመስጠት የፈቀዱት። በእርግጥ የተለያዩ የሃይማኖት መሪዎች እነዚህን ሕጎች በይፋ ያወግዛሉ። በዚህ ረገድ ድምጿን ከፍ አድርጋ በማሰማት በተለይ የቫቲካን ካቶሊክ ቤተክርስቲያን ቀዳሚነቷን ይዛለች። ሩሲያ ይህን የውርጃ አይነት በላቀ መልኩ ከሚካሄድባቸው ሀገሮች ዋነኛዋ ናቸው። ይህ በታላቋ ሩሲያ የጥቅምት አብዮት ወቅት ሌኒን ለሴቶች በሰጣቸው የራስን የወደፊት ሕይወት የመወሰን መብት ተመርክዞ የመጣ ነው። በአሁኑ ወቅት ይህ ችግር የአገሪቱ መሪዎች ሳይቀር በጣም ያሰጋ ጉዳይ እስከ መሆን ደርሷል። የሩሲያ ሕዝብ ቁጥር በየዓመቱ በከፍተኛ ቁጥር እየቀነሰ በመምጣት በአሁኑ ወቅት በዓመት 1.5 ሚሊዮን በላይ የወደፊት ዜጎቿን ማጣት መንግስትን ማስቆጣቱ አልቀረም። ሰሞኑን ሩሲያ ይህ ማህበረሰባዊ የውርጃ አይነት በከፍተኛ ደረጃ ሊቀንስ ይችላል ያለችውን ሕግ አውጥታለች። ውርጃ በሀገራችን በሕጋዊ መንገድ በከፍተኛ ሁኔታ እየተስፋፋ ይገኛል። በተለይ አሁን በከፍተኛ ሁኔታ የህዝብ ቁጥር እየጨመረ በመጣበት ሰዓት ይህን በሚመለከት ምን ማድረግ ይኖርብናል? ፈጽሞ በማገድ ያለውን ችግር እንዳላዩ ሆነው ማሳለፍ የማያዛልቅ መሆኑን ሁላችንም መገንዘብ ያለብን ይመስለኛል። ብንፈቅድም እንዴትና የት መፈቀድ እንዳለበት መነጋገሩ ጥሩ ይመስለኛል። በጉዳይ ላይ የዚህ አምድ ተከታታዮች ያላችሁን አስተያየት ታካፍሉን ዘንድ በጉጉት እንጠብቃለን። እዚህ ላይ ስለ ውርጃ አንዳንድ ነገሮችን ላንሳ። ሁሉም የውርጃ አይነት በሕክምና መሳሪያና በሕክምና መድኃኒቶች የሚፈጸሙ ውርጃዎች ተብሎ ይከፈላሉ። የመድኃኒቶች ውርጃ የተለያዩ መድኃኒቶች በመውሰድ እስከ 13ኛ ሳምንት ድረስ ያለውን ጽንስ በማጨናገፍ ላይ ያተኮረ ነው። ይህ የውርጃ አይነት ሕጉ በሚፈቅድባቸው በሰለጠኑ አገሮች በከፍተኛ ሁኔታ በመስፋፋት ላይ ይገኛል። ለምሳሌ በእንግሊዝ አገር በዓመት ከሚደረጉ ከ200 ሺህ በላይ ውርጃዎች ይህ ውርጃ 89 በመቶን ያህል ይይዛል። በሕክምና መሳሪያ በመጠቀም የሚደረጉ ውርጃዎች ሚኒ ውርጃ። ይህ የውርጃ አይነት እስከ 7 ሳምንት ባለው የጽንስ ዕድሜ ውስጥ የሚፈጸም ነው። ጽንሱንም የሚጨናገፍ ጽንሱን በመምጠጫ መሳሪያ ወይም ቫኪዩም አሰራር ተጠቅሞ በማውጣት ነው። ቫኪዩም ውርጃ ከማፀን ጠረጋ ጋር ይህ የውርጃ አይነት ከ7 እስከ 14 ሳምንት ውስጥ የሚፈጸም ሲሆን ከሚኒ የሚለየው የማፀን ጠረጋ የግድ ስለሚሆን ነው። ዋና ውርጃ ይህ የውርጃ አይነት የሚፈጸመው ከ14 እስከ 4 ሳምንታት ውስጥ ነው። በእነዚህ ሳምንታት ውስጥ ጽንሱ በጽፍ ስለሚያድግ ከላይ የተጠቀሱት አይነት ውርጃዎች ሊፈጸሙ አይችሉም። ለዚህም ሲባል የማፀኑ የአንገት ክፍል ለማስፋት ቅድመ ዝግጅት ከተደረገ በኋላ የሚፈጸም የውርጃ አይነት ነው። ሕክምናዊ ውርጃ ወይም ሜዲካል አብሮሽን
ይህ ውርጃ ከ24 ሳምንታት ወዲህ የሚፈጸም አይነት ነው። ብዙውን ጊዜ የሚፈጸመው ጽንሱ የሴትየዋን ሕይወት ከሆነና ጽንሱ የራሱ የሆነ ከሕይወት ጋር ተስማሚ የማይሆን ችግር ሲኖርበት ነው። ውርጃ የሚያስከትለው ጉዳት ማንኛውም ውርጃ በሴቷ ላይ ሲሆነ ጠባሳ ትቶ መሄዱ የማይቀር ነው። በተለይ ውርጃው የተፈጸመው የመጀመሪያ ልጅ ከመውለድ በፊት ከሆነ የወደፊት ልጅ የመውለድ ዕድል የጠበበ ያደርገዋል። ከዚህም ሌላ እያንዳንዱ ውርጃ በጠቅላላ እስከ 15 በመቶ የሆኑ ተጓዳኝ ችግሮች አሉ። ይህ ቁጥር ውርጃው የተካሄደው ከሕክምና ተቋማት ውጭ ከሆነ በጥፍ ያድጋል። ከዚህም በተጨማሪ በስነ ልቦና ላይ የሚያሳድረው ተጽዕኖ በቀላሉ አይታለፍም። ውርጃን እና ጉዳቱን ስለመከላከል የማህበረሰቡን የጾታዊ ግንኙነት ግንዛቤ ማዳበር፣ የሴቶችን የኢኮኖሚያዊ አቅም መገንባት። ለነገሩ የኛ የወንዶች አቅም ቢገነባም አይከፋንም። የተለያዩ የእርግዝና መቆጣጠሪያ መንገዶች እና ግንዛቤዎችን ከትምህርት ቤት ጀምሮ ማስፋፋት ውርጃ ሳቢያ የሚመጡ ጉዳቶችን አስቀድሞ ለመከላከል ይረዳል። ችግሩ ከተከሰተ ደግሞ እናቶቻችን የምክርና የሕክምና እርዳታ የሚያገኙበትን ሁኔታ ማመቻቸት አስፈላጊ ነው። ከዚህ ሌላ የሕጋዊ ውርጃ አገልግሎት በሕክምና ተቋማት የሚያገኙበትን ሕጎችና ደንቦች ማሟላት ያስፈልጋል። እዚህ ላይ ችግሩም የሴቷ ብቻ አድርጎ ከመመልከት ወንዱም ኃላፊነቱን ለመወጣት እንዲያስችለው ስለ ልቦናዊና ስነ ምግባራዊ ዝግጅት ማድረግ ይጠበቅበታል። ሰላም ውድ ተመልካቾቻችን፣ የዛሬውን በዚሁ አበቃን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን።